መሰረት ላኢላሃ ኢለላህ የሚገባ በደንብ ከገባሽ ኢንሻአላህ ሻሃዳ ማለት ትችላለሽ። ሻሃዳ ማለት አንድ ሰው በልቡ ያመነውን በአፉ በህዝብ ፊት የሚመሰክርበት ቃል ነው። እሱም ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ቃል ነው። ኢንሻአላህ ዝግጁ ከሆንሽ ወደ ሻሃዳ መሄድ እንችላለን። እሺ አንድ ጥያቄ እንትን ማለት የምሰራበት ቤት መደሚ ሰልማለሁ ስላት ፕሮግራም አዘጋጅታለኛለች እና ሁለቴ ሻሃዳ ችግር የለውም አዝዤ እዛ ቤት ችግር አለው ችግር የለም። ቃሉ ራሱ የሚደጋገመው ሙስሊም በየቀኑ የሚደጋገመው ቃል ነው። ያው ግን ከዛ በኋላ ሙስሊም የምትባይ አንቺ ድጋሚ እንትን አትባይም። የሆነ ላይክ ድጋሚ ሰለመች አይባልም። ኦልሬዲ መንሹ አንዴ ከመሰካሽ በኋላ መደጋገም ይቻላል። ሻሃዳ አሽሀዱ አን ላ ኢላሃ ኢለላህ የሚል ቃል እሱን በየቀኑ ማለት አለብሽ። ሙስሊም ራሱ ሁል ጊዜ ሲሰግድ እኮ ይሄን ቃል ይደጋግመዋል። ግን ደግሞ አንድ ወደ እስልምና የሚገቢ እንጂ የሆነ ወጥቶ ድጋሚ የሚባል ነገር የለም። አምላካችን ቁርአን ላይ ምን አለ? እድኹሉ ፊዲን ካፋው ከማፋል ወደ ዲን ጥቅልላቸው ግቡ ነው ያለው። እና ስገቢ ጥቅልላዎች መግባት ያለብሽ ኢንሻአላህ እንጂ ሁለት ጊዜ የሚባል ነገር የለም። አይ ችግር ካለው ብዬ እነሱ ጋር ያልነገርኳቸውም ኦልሬዲ እዛ ነበር። እኛን ቤተሰብ ላናገር ብዬ ወደ ክላስ ገብቼ ነው እና እዚህ ሻሃዳ እንደምስ አልነገርኳቸውም። እነሱ ሊያስይዙም እየተዘጋጁ ስለሆነ ኸይር እንደዛ ከሆነ ማለት ነው ያው ሁለት ጊዜ እንደዛ ከምትይ ንገሪያቸው፣ ወይም ደግሞ እነሱ ያስይዙሽ። እንደዛ ይሻላል። ያው አላስኩም ብታያቸው እንደው ድጋሚ ያዙ። ይሄ ምን ይመስላችኋል? ቀጥሉ። አብኪ ኡስታዝ አይ ዚክር ስለሆነ ሲዛት እና እዛም ሻሃዳ ተውጭ እና ሻሃዳ በሚለው ትይዟል። ሻሃዳ የሚሉን ቃል ነው እንጂ ሰለም ግን አትምሺ። ይሄን አደራ ማሻአላ። ያው እዚህ ጋር ግልጽ ለማድረግ ያክል እምነት በልብ ነው። መጀመሪያ አንድ ሰው በልቡ ያምናል። በልቡ ያምነው በአፉ ይናገራል። በአፉ የሚናገረው ደግሞ ሁልጊዜ ነው። ሁልጊዜ ላኢላሃ ኢለላህ ብሎ መደጋገም አንድ ሰውም አለበት። ግን ኢንሻአላህ እነሱን ስነግራቸው ያው ሻሃዳ እንዳልሽ ግን ደግሞ ድጋሚ ማለት እንደምችል ገለጽላቸው ኢንሻአላህ። ኸይር እንደዛ ከሆነ ወደ ሻሃዳ ማለት እንችላለን። የትኛው መረች? አይ አስይዘኝ ምን ችግር ከሌለው ሲመዘይዝና እነግራቸዋለሁ። ኸይር እንደዛ በቃ ኢንሻአላህ እሱን ያልኩሽ። እሺ እንደዛ ከሆነ ኢንሻአላህ እኔ የምለው ቃል ተከተለሽ በይ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነቢዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር ثم አላሁ አክበር። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሳራ ከዚህ በኋላ ወደ ተፈጠርሽበት ወደ ነቢያት መንገድ አንድ አምላክ በንጽህና በጥርት በሽም ተመልክበት ዲን ተመተሻልና ለዓለማቱ ጌታ ምስጋና ይገባው። ይሄ ትልቅ ደስታ ነው። ሙስሊሞች ደስ ይላችሁ ይገባል። ከዚህ በላይ ደስታ የለም። አንድ ነፍስ አልሐምዱሊላህ ከገሃነም ድናለች። አልሐምዱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሞቶ ሳይ ያዝኑ ነበረ። ሀዘናቸው ምንድን ነው? አንድ ነፍስ ድነት አገኘች ብሎ ይጨነቁ ነበር። እና አልሐምዱሊላህ ሳራ እህታችን ድነትን አግኝታለች። ዋናው ደግሞ ኢስቲቃማ ነው። አላህ ኢስቲቃማ ይስጥሽ፣ በዲኑ ላይ አጽናሽ። ዱዓ እናደርግልሻለን። አላህ ያበርታሽ። ከዚህ በኋላ ሳራ ሙስሊም ነሽ ወይም ደግሞ ምንም ኃጢአት የለብሽ፣ ንጹህ ነሽ። ሙስሊም ማለት ታዛዥ ነው። በርቺ። ያው ግን ዲን እውቀት